ህሊና ቤት ተከራየሽ ነው እንጂ ከኤልያስ ጋር አብራ ተከራይታለች አላልሽኝ? ለምንድን ነው የምትደብቂኝ? ወደኛ ክልል ብናመጣውስ? እንዴት? አማሌ ልከና የፈጣሪ ፈቃድ ሆኖ እኮ ፍሬ ሰጠ ካይዳ ነው። ህሊና ሚስቴ ናት። በዚህ ምክንያት እሷን ማጣት በፍጹም አልፈልግም። የውብሸት መኝታ አዘጋጅለት። ለምን? እዚህ ለመኖር ስለሚመጣ። አባቱ የካደው ልጅ ሊወለድ ነው። ልክ እንደኔ አባት ሊያ ለቅድሙ ሐሳብሽ ተስማምቻለሁ። ቆይ ሞራልሽን አትሽ፣ ጤናሽን አትሽ። ቆይ አሁን የኑሮ ነው? ምን እየጠበቅሽ ነው? የቀረም ይመጣ ቤተሰብ አለ? ጠላቴ የሰራውበትን ለማግኘት ከስሼ ነበር። ይሄንን እናንተ ለፖሊስ አሳውቃችኋል? አዎ ጨርሰናል አይደል? እንሂድ። በቀን ብትመጡ ከዚህ ስትወጡ የሚቆሙ ፒካፕ መኪኖች አሉ። እቃችሁና ድረስ እናገዝም ይሉ በስልክ ልትነግሪያት? አዎ ነግራታለሁ። ዓለም ሄሎ ህሊና እንደምን አመሸሽ? ደህና መሹ ቴቴ። ለጥብቅ ጉዳይ ፈልጌሽ ነበር። ምን ነው በሰላም? አዎ በሰላም ነው። ቤት መምጣት ትችያለሽ? ደህና አይደሉም እንዴ ቴቴ? ደህና ነኝ። እንዳው ለጉዳይ ፈልጌሽ ነው። በጣም ይቅርታ አሁን ስራ ላይ ነኝ ቴቴ። ነገ መሆን ይችላል? አዎ ከነገ ግን እንዳያልፍ አስቸኳይ ነው። ግድ የለም። ሊናዬ መደወሌ ለዘውዱ እንዳትነግሪው እሺ? ኧረ ችግር የለውም አልነግረውም። እሺ አደራ። እሺ ደህና ደሪ። ደህና ደሪ። ምን ላርግ? ከዚህ በላይ ምን ታረጊ? ቆይ ትላንትና ምን ሆነሽ? ቻው የለ ሂሳብ ልክፈለው የለ ዝም ብለሽ ብድግ ብለሽ ጥለሽን ትሄጃለሽ? ምን ቀረኝና ከዛ በላይ ካንተ ጋር ቆያለሁ? እኔ እኮ ላንቺ ብዬ ነው። ለኔ ብለህ ነው ገንዘቤን ከፍዬ ቀርጻ እንድትመጣ ያደረኩ መረጃ መልሰ ለራሱ ምሸጣ? ቆይ ለምን እንደሆነ አድምጪ። ብሰጥሽ ሄደሽ ስሙት እንዲህ አይነት ሰው ነው ስላልሽ ብቻ ከይርጋ የምታስቢውን ነገር የምታገኝ ይመስልሻል? መረጃው እጃችን ነው ያለው እያለን እያስፈራራን አፍ መዝጊያ አምጣ እያለን እያሳቀቅ ነው። ብር በደንብ ከሰበሰብን በኋላ ከተጠቀምንበት በኋላ ባይሆን እኔ ለጠቀም ብዬ አይደለም እና ለጽድቅ ነው። እሻው ምን አሰብክ? ነገ የመጀመሪያው ስራዬ ቢሮ በመገኘት ስራዬን መጀመር ነው። ምን ይመስልሻል? ተስማሚያለሽ? አማራጭ አለ። ኧረ ቻው። አቤት ህሊና ነኛ። ዓለም ነኝ። ትላንትና አየር መንገድ ስልክሽን ዓለም አስታወስኩሽ። እንዴት ነሽ? ዜና ስታነቢ እየሰማሁሽ ነበር። መጨረስሽን ስሰማ ነው የደወልኩልሽ። ላናግርሽ እችላለሁ? ትችያለሽ። ትላንትና ነፃ ሆኜ ያልነገርኩሽ ነገር ነበር። እሺ ደስ ይለኛል። ንገሪኝ። ተገናኝተን ቢሆን ጥሩ። ስንት ሰዓት ላይ መጥቻል? ብትቺ አሁን እንኳን አንድ ስብሰባ ነበረኝ። ወደ ከሰዓት ማድረግ ይቻላል? አሁን ነበር ነፃ መሆነው። እኔ አሁን መጠለያ ነው ያለሁት። ትንሽ ቆይቼ ኤርፖርት ሄዳለሁ። ሰውየው ተሳፍሯል፣ ዛሬ ይገባል አሉ። በዛ ላይ ብቻዬን አይደለሁም። ሌላም ነገር ሊነግሯችሁ የሚፈልጉ ሰዎች አብረውኝ ናቸው። ነፃ ሆኜ ላዋራሽ አልችልም። በቃ እሺ፣ አንዴ መልሼ ልደውልልሽ። በዚህ ስልክ አገኝሻለሁ? አዎ ግን
ቶሎ ከደወልሽ ነው የምታገኘኝ ሰው ነው። ግድ የለም አሁን መልሼ እደውላለሁ። ምንድነው? ልታከም ውጣልኝ። እንዴት? የካርድ ከፍዬ ወረፋ ጠብቄ እኮ ነው የገባሁት። በሽታዬ ምን እንደሆነ ሳታረጋግጥልኝ ውጣልኝ። ወይ የዘንድሮ ዶክተር ጉድ እኮ ነው። የታለ የህብረተሰቡን በቅንነት እናገለግላለን ብላችሁ ቃል የገባችሁት? ያሳዝናል። እሺ ምንድነው ችግር? እንደሱ በለኝ። ገንዘባችንን ከፍለን የሚያነጋግረን ሐኪም አተን እንሙት እንዴ? ይሄን ስሙ። የክፍያውን ነገር ለመነጋገር ነበር። የምን ክፍያ? ፋንዬን ለማባረር የሰራውን ድራማ በጥሩ ሁኔታ ለተጫወትኩበት ተክፍል የለ እንዴ ታዲያ? ቤቲ አይሆንም ብላለች። ለምን? ይሄ እቅድ ግምገማ ሲገፋ በዛው ሊቀር ነው ወይ? ግብአት አልተሟላም አልኳት። በምንፈልገው ደረጃ የተሰበሰበው መረጃ አልመሰለም። በዛ ላይ ዛሬ እንዲያመልጠን የማንፈልገው ጉዳይ አለን ስላት፣ ትናንትናም እንደዚህ ብላችሁ ነው ሄዳችሁት፣ የሌሎችን የቅም ግምገማ አይተናል። ስለዚህ ዛሬ ስብሰባው ለነገ መሆን አይችል? ነገ ደግሞ የለውም አለች። ከሚኪ ጋር አክሱም ሄዳለሁ። ነውር ሚኪ ቤተሰቦቿን ልጃችሁን ስጡኝ እያለ ሽማግሌ ልኮ እየለመነ በጎን ልጃቸውን ይዞ አክሱም ለጥርቅ ነው ለሆነኝ እና ቤቲ ስለማይመቻት ነው ነገ ይሆንም ያለችው። በጨረስንበት ሰዓት ማታም ሊሆን ይችላል። ዳኜ ባይመቸው እንኳን በክፍል ሊገመገም ይችላል። ይቻላል። እሱማ ለዳኜ እንገራው። ዳኜ ደግሞ ከሳሉ ጋር ስብሰባ ላይ ነው። በጣም ረጅም ሰዓት ሳሉ ስራ ጀምር ነው እንዴ? ከዚህ በኋላ እኮ የኛ ክፍል ኃላፊ ሆኖ ዳናን የሚመራው እሱ ነው። ሳሉ ቃሉ ነው ድርጊቱ ነው እንዲያደርግሽ አለመንጠቆ። ውጭ ከመሄዱ በፊት እኮ የዳናን ፕሮግራም የጀመረው እሱ ነበር። ከዛ ላይ ደግሞ እኔ እንዴት እንደማደንቀው ታውቃለህ። አብሬው ሰራ ነው። ለነገሩ ለቤት ይቻላታል። ስራ ተደራርቦባት ነበር። አሁን ቀለል ይላታል። እና ምንድነው የምናደርገው? ዛሬ አንችልም ለማለት ዳኜ ስብሰባውን አቋርጠው እሱ እስኪጨርስ ከጠበቅን ደግሞ ይረፍድብናል። እኔ ዛሬ ኮንታክቴን በፍጹም ማጣት የለብኝም። በዛ ላይ ስልክ እንኳን የላትም። ስለዚህ ወደ ጉዳያችን ሄድ። ለቤቴ ነግረሻታል አይደል? በቃ እሷ ጥላጥለ ነው። ለዳኜ ደግሞ ቴክስት እናደርግለታል። ሞቷል። አይቼዋለሁ። እና ማንን ፈለግሽ? አንተን። ለምን? ረጋ ብለህ አዳምጠኝ። ላንተ የሚጠቅም ነገር ነው። ምን? ከዮናስ ጋር ያደረጋችሁትን ነገር በሙሉ አውቃለሁ። ካሌብ ነግሮኛል። ምንም ቢነግርሽ እኔን አይመለከተኝም። ይመለከታል። አዳምጠኝ፣ ይጠቅምሃል።
ዮናስ ሐሰት እንድትናገር የከፈለ ስንት ይሆናል? ጥቂት መቶ ብሮች አይደል? አንቺ ሴትዮ ዞር ባይልኝ። እውነት ብትናገር ትጠቀማለህ፣ ህሊና ነፃ ይሆናል። እኔ ደግሞ የአንድ አመት ደሞዝህን ቦነስ ሰጣለሁ። ቀብድ ይልሃለሁ። እንካ ኧረ እባክሽ ያዘው። አንቺ ቤተሰቡን ልትበጠብጪ ነው የመጣሽው? የምን እውነት ነው የምናገረው? ጋሼ ባንቺ ያዘኑ ሳያንስ በልጃቸው አዝነው ይሞቱ? ካሌብ ከሚኪ የሚያገኘው ጥቅም ስለቀረበት ዮናስም ስላላወጣው እውነቱን ሊያወጣ ነው። እሱ ከተናገረ ደግሞ ሚኪና አባቱ ባንተና በዮናስ ላይ የነበራቸውን እምነት አስበው። ዮናስ እንኳን ያዝኑበትም ልጅ ነው። አንተን ግን እንደዛ ያያመኑ ምንድነው የምትፈልጊው? ወደ ውስጥ ገብተን እናውራ። ሚኪ ቤት ውስጥ ነው ተኝቷል። ሚኪ የተኛው አንተ መኝታ ቤት ውስጥ ነው እንዴ? ያው መቼም አባትም ያልተፈጠረ ነገር ፈጥረ ከኪሳቸው ገንዘብ እየሰረክ ሰውን በሐሰት ወንጀል ባልሰራቸው ኃጢአት ኮነነ ከሚወዷት ሴት ጋር እንዳቆራረጥካቸው እንዲሰሙ ትፈልግ አይመስልም። እናማ ይሄንን መረጃ ፋኔ ወስዳ ፋኔ ለአባት እንዳታደርሰው ነው የሚሻለው። እኔ እናንተ እንገራደር። ጋዜጠኞች እንደሆናችሁ ስንሰማ አንድ ነገር ልታረጉልን ትችላላችሁ ብለን በጣም ነው ደስ ያለን። እኛ ከመጣን አንድ ወራችን ነው። አብረውን የመጡ ከስደት ተመላሾች ገና ቤታቸው ሳይገቡ ጣሊያንና ሳውዝ አፍሪካን ልካቸዋለን የሚሉ ደላሎች ይዟት የመጡትን እየተቀበሏቸው በቱሪስት ቪዛ ከሀገር በማስወጣት ጎረቤት ሀገር ያስቀምጧቸዋል። ከዛ ተጨማሪ ገንዘብ ከቤተሰቦቻቸው አምጡ እያሉ እያስለቀሷቸው ነው ያሉት። ከዚህ መካከል አንዱ አይኔት ናት። ዛሬ የሚገባው የመን ላይ ሰዎችን አግቶ ሲያሰቃይ የነበረው ሞገስ ከነሱ ጋር ነበር የሚሰራው። እየመለመሉ የሚልኩለት ከቤተሰብ ብር እየተቀበሉ የሚያስልኩለት እነሱ ነበሩ። በተለያየ አድራሻና ስልክ ስለሚጠቀሙ ማንም አያገኛቸው። እኛ ግን አውቀናል። ቢሮአቸውን፣ የሚዝናኑበትን፣ መኪናቸውን አሁኑኑ እነግራቸዋለሁ። ምንድነው የምትፈልገው? ገንዘብ። ምን? እኔ ግልጽ ነው የምናገረው። ውጣልኝ። እወጣለሁ። እዚያ አላድር። ግን አስብበት። አባት ላንተ ያላቸው ትልቅ እምነትና ትልቅ ግምት፣ ሚኪ ላንተ ያለው ክብር እንዲህ በቀላል ተንኮል ለማሰቢያ ጊዜ ልስጥ። ምን ያህል? እንደዚህ አይነት ኢንፎርሜሽን ካላችሁ ለምን ለፖሊስ አላሳወቃችሁ? ልናሳውቅ ሞክረን ነበር። ነገር ግን ሀገሩን በሙሉ ተቆጣጥረውታል። በዚህ ላይ እኛ ገና መግባታችን ነው። በእነሱ ላይ እንደምንንቀሳቀስ ካወቁ ችግር ሊፈጥሩብን ይችላሉ። ተጎጂ የሚባለውንም ማስተባበር አልቻልንም። እንመሰክራለን የሚለው በሙሉ በማስፈራራትና በገንዘብ ይገዛል። እነሱ ላይ ጣቱን የሚያነሳ የለም። ዛሬ ገባል ተብሎ የሚጠበቀው ሞገስ የተባለው ጫካኝ ብቻዬን አልሞትም ሁሉንም እጠቁማለሁ። መረጃ እንዳይወጣ ግርግር አስነስተው ፖሊስ እጅ ላይ ከመግባቱ በፊት ሊገሉት ይፈልጋሉ። መሳሪያ ያዙአሉ። ሳውዲ እስር ቤት ላይም ሊያስገድሉት ሞክረው ነበር። በሱ በደልና ስቃይ የደረሰበት ስደተኛ ሁሉ ለበቀል አነሳስተውታል። እኛም አንዱ ነበር። ሳውዲ ላይ ሊያስገድሉት እንደሞከሩ ከሰማን በኋላ ነው ነገሩ ገብቶን ተከታትለን የደረስንበት። ቆይ ምንም ነገር ሳይደርስበት ወይ እጃቸው ሳይገባ ወይ ደግሞ ሳያመልጥ ገለል አርጋችሁ ፖሊስ ጋር እንዲደርስ ብታደርጉልንስ?
እኛ ፖሊስ ይጠራ ካልን ለበቀል ያነሳሷቸው ሰዎች በጥሩ ስሜት አያዩንም። እኛም እሱ ወዳለበት እንደፈለግን ልንደርስ አንችልም። ከእናንተ ጋር ከሆነን ግን ምን ብዬ እንዴት አድርጌ ልንገራቸው? አሁን ለኔ ነገርከኝ ምክንያት ትናገራለህ? አሳዳሪ አድርግ ያለህን ነገር ባታድርግና ባትተባበር ለእንጀራ ስለፈራህ አድርግ ያለህን ነገር ፈጸምክ። ፋኔ ግን ያለ ስራዋ እንደዛ እንደውሻ ተካልባ መባረሯና የሳቸውም የጤና ሁኔታ መታወቁ ህሊናህን ጸጸተው። እንደዛ አይደል ያልከኝ? አዎ ሁሌ ያመኛል፣ ይጸጽተኛል። ከዛሬ እንዳልፍ ካሌብ ዮናስን ገንዘብ ካልሰጠኸኝ እውነቱን ላወጣ ነው እያለ ያስፈራራው ነው። ዮናስ ሞኝ አይደለም። ለዚህ ማስፈራሪያ አንዴ ከተገዛ እድሜ ልኩን ለካሌብ የወተት ላም እንደሚሆን ያውቃል። ስለዚህ ለአባቱ ቀድሞ እውነቱን ይናገራል። ስለኔ ወሬ እንደሰማ አንተ እንደነገርከው ለአባቱ ሲነገር አልሰማ ስላሉት በዚህ ዘዴ ተጠቅሞ ቤተሰቡና ስማቸውን ሊያድን እንደተነሳ ባይናቸው እንዲያዩ ስለፈለገ ይሄንን ዘዴ ተጠቅሞ በአንተ ሐሳቢነት አዘጋጀ። በእኔ የኛን ኃጢአት አብዝቶ እያለቀሰ ይነግራቸዋል። ዮናስን አውቀዋለሁ። ሲችል ረግጦ ሳይችል አሳዛኝ መስሎ ማንንም ወንጅሎ ራሱን የዋህ አድርጎ ይቀበሉኝ ይላል። ይርጋ ከማንም ሳይሰማ ቀድሞ ከዮናስ ከሰማ ምን የሚለው ይመስላል? ምን አምኖ ይቀር ይለዋል። ዋናው ሳይቀድመን መቅደም ነው። ጋሼ ከዮናስ በፊት ቀድሞ እንዲገቡ ጸልያለሁ። ምን ሳይገባም እንዴ? አይ አንቺ ከወጣሽ ጀምሮ ጋሼ እዚህ ቤት ምሳ ገብተው አያውቁም። ውጪ ነው የሚበሉት። ሰራተኛውስ? ተመላላሽ አለች። ቢሆንም ግን ውጪ ተጠቅመው ነው የሚመጡት። ይርጋ ያገኘውን የሚበላ ሰው አይደለም። እኔ ነበርኩ የሚስማማውን አመሉን ማቀለት። በዚህ ከቀጠለ ይጎዳል። በጣም ተጎድተዋል። በዚህ ከቀጠለ እድሜ ያጥራል። ለዚህ ተጠያቂዎቹ ደግሞ አንተና ዮናስ ናችሁ። ዮናስ እሺ አንዴ ጥላቻና የገንዘብ ፍቅር ስለያዘው ነው። አንተ ግን እሱ ቢሞት ምን ትጠቀማለህ? አረ በስመ አብ በይ። አንተ በስመ አብ በልና ኃጢአት እንዴት አየሽው? በመጀመሪያ የመረጃ ሰጪዎቻችንን ማንነት ማጣራት አለብን። ለማንኛውም አሁን ወደ ኤርፖርት እንሂድ። ጥሩ። እቴቴ ጋር መደወል አለብኝ። ዛሬ ቀጠራቸው ነበር። በቃ ወደ በኋላ ላርገዋ። ውሽ አሁን እንዴት ብዬ ነው እሺ የምነግራቸው? ሄሎ ቴቴ፣ ደህና ረፈዱ? ይቅርታ አድርጉልኝ፣ በጣም አስቸኳይ ስራ ታዝዤ ነበረ። ያው የኔን ስራ ያውቁታል አይደለ? ይቅርታ፣ በጣም ቅር ካሰኘሁት በጣም ይቅርታ። ከመሸም ቢሆን እመጣለሁ። እሺ፣ ግድ የለም እንደጨረስኩ እመጣለሁ። ኧረ አይስጉ፣ እደውልልዎታለሁ ከመምጣቴ በፊት። እሺ፣ ችግር የለም አልነግረውም። ደህና ዋሉ። እንዳትነግሪው። ያንሳል። አስቡበትና በደንብ መነጋገር ይችላል። ይሻላል። ሰውነት አስገብሽ ለትንሽ ጊዜ ብቻ ይሆን ፈልጋለሁ። እሺ
ህሊና ለስራችሁ የሚጠቅማችሁን ነገር አገኛችሁ? በሩቅ ስንሰማው ከነበረው በጣም የተለየ ነገር ነው የሰማነው። ልጅ ጥቂትም ቢሆን መገናኘታችን እዛ ያለ ያህል እንኳን ባይሆን ቢያንስ ነገሩን ጠልቀን እንድንረዳ አድርጎናል። አስቢ እስቲ አሁን ስለ ስደት እናወራለን ማለት እኮ በጥቂቱ እንኳን ስለዚህ ሁሉ ሰው እናወራለን ማለት ነው። ስለዚህ በደንብ ተረጋግተን ነገሮችን እንድናይና እንድንመረምር ነው ያደረገን። ምን ሆኖ ነው? ጉዳት ደርሶበት ይሆን? እዚህ እኮ ቆሽ ብዙ ጉድ እኮ ነው የምታየው። ግማሹ እግሩ ተቆርጦ፣ ግማሹ አይኑ ጠፍቶ። ቆይ መጣሁ። ምን ሆኖ ነው? አሞት። ታዲያ እኮ እዚህ የሕክምና እርዳታ የሚያደርጉ ሰዎች አሉ። ወደ ሆስፒታል ይወስዱታል። አይ አሁን ደህና ነው። ራሱ ነው። ምን ፈለግሽ? ግለጦ ራሱ ነው። ላዘቡሽ ግለጣው ሄሎ፣ እንዴት ዋልክ አባ? ደህና። የት ነህ? ከቤት እየወጣሁ ነው። ችግር አለ እንዴ? አይ የሆነ በሰላም ነው? አይ ሰላም ነው። ሳገኝ የምነግርህ ነገር አለ። አሁን የሚኪ ሰርግ ጉዳይ ኮሚቴ ያስፈልጋል ስላለ እንደሻ ወደዛ እየሄድኩ ነው። ልመለስ እንዴ? አይ አትመለስ። በቃ ስትጨርስ ደውልልኝ። ደህና ነህ ግን? አይ ሰላም ነው። በቃ ደህና ዋል። ደህና ዋል። በኋላ እደውልልሃለሁ ስደርስ። ከዚህ ሁሉ አንተ ለምን አትገልጠውም? ለምን አሰማኝም? ገላሳው ነው ገላሳው እኔ አይደለሁም የሚሉትን ሰው አላውቅም። ውሸቱን ነው ተጣበለ። ውሸቱን ነው። ይኸውልህ የማን እያለ ባዶ ቤት ለብሶ ምን ያደርግ እንደነበር ስለማታውቅም ከቤተሰቦቻችሁ ገንዘብ አስመጡ እያለ ገንዘብ የማያመጡትን ለመቀጣጫ ምን እንደሚያደርግ አንተ አታውቅም። ውሸቱን ነው። ለምን ዞር በይ። ከእሷ ጋር ነኝ። ተዋት፣ ከኛ ጋር ናት። ተመሳስዬባቸው ነው። እኔ እንዲህ አይነት ነገር አላደረኩም። እና ታዲያ ስትመጣ ለምን ፊትህን ሸፈንክ? ራሴን አሞኝ። የመን አንድ ግቢ ዘግቶ ያደርግ የነበረው ሰቅጣን ስራ እንዘርዝርላችሁ። ለምን ነው ማለቁት? ለኛ ለቃቁን እናንተ ምንም አታረጉት። እንደ ማንኛውም ስደተኛ በየመን አልፍ ያለው ግን ሰዎችን በእሳት ያቃጥል ከቤተሰቦቻቸው ብር አላመጣም ያሉ ሰዎች ላይ ለመቀጣጫ እንዲሆን ዘግናኝ የሆኑ ቅጣቶችን በቦታው ነበር። ግን ዳቦ ጋጋሪ ነበር። እንዴት በገዛ ወገኔ ላይ እንደዛ አደርጋለሁ? ውሸት ነው፣ ውሸት። ዳቦ ጋጋሪው የነበረው የታለ? አይናችን ይካየቁ ሰዎች ቀጥሮ ነው ምን ታንሳለህ? የሰው አይና እንደዚህ ወጣይ ነው። ቆይ ፎቶ ላሳየህ። እስኪ እጅህን አሳየኝ። አታምኑኝም? እጅህን አሳየኝ እስኪ። ዳቦ ጋጋሪ ነበርኩ ትላለህ፣ ግን የት አለ ጠባሳው?
ደርሻለሁ። እኔም እየደረስኩኝ ነው። ደርሻለሁ። እሺ ተመልከቱ ዳቦ ጋጋሪ ሰው እንዴት እጁ በሳት እንደሚለበለብ። እኛ ዳቦ ስንጋግር እሱ ከጓደኞቹ ጋር ሆኖ ሽጉጥ ይዤ ጠብቀን ነበር። እኔ ተገድጄ ነው መሳሪያ ያዝኩት። ተገደሉ በገዛ ወገኖቹ ላይ በረበረካ ተመለሽ። ጋዜጠኛ ነኝ እኔ። አውቄያለሁ። ጥያቄዎች ጠይቀው ፈልጋለሁ። በዚህ ግርግር መሃል ወንጀል ሊፈጸም ይችላል። ተመለሽ። በሰው ሀገር ወንድሞቻችን እህቶቻችን ያደረገውን ነገር እዚህ ነው የምንበቀለው። አሻው ምን ነው? ሶል ደህና ነህ? ደህና ነኝ። ከኋላ ላይ መጡኝ። ምንድነው? እንዴት ሊጠፋ ይችላል? አሁን እኮ ነበር እዛ። ፖሊሶች አልነበሩ እንደዛ ጋር? እቃው እየጠፋ እኮ ነው። ትንሽ ግርግር ከተፈጠረ ሻንጣዎችና እቃዎች ይዘረፋሉ። የለም አንድም ቦታ የለም። ዓለም እውነቷን ግርግሩን ተጠቅመው ያስመልጡታል ብላን ነበር። ዓለምስ ዓለም የት ሄደች?